በየስሪብ የሚኖር የአይሁድ ካህን ነበር። በሁሉም ይወደድ እጅግ የሚከበር በመልካም ጸባዩ በመጎ ምግባሩ ጊዜ አጠቃቀሙ በክድ የመኖሩ ለአምልኮ ተገዥ ሰዎች አስተማሪ አንደበተ ርቱዕ ነበር ሥራ አክባሪ የኦሪት መጽሐፍን ጠልቆ የመረመረ ሕዝብ የተቀበለው ትልቅ ሰው ነበር። ይህ ሰው አልሁሰይን ተብሎ ይጠራል። በመካ የነቢዩን መነሳት ይሰማል። የአላህ መላእክተኛን መምጣት እንደሰማ ጊዜ ሳያጠፋ ምንም ሳያቅማማ በጥንት መጽሐፎች የአላህ መላእክተኛን መምጣት የሚጠቅሱ መመርመር ቀጠለ ሳትታክት ነፍሱ። ከዚያም የነቢዩን የዘር ሐረጋቸው ስማቸውንና ምግባር ባህሪያቸው እንዴት እንደሆነ እያጠና ኑሮ ከትንቢቱ ቃል ጋር በደንብ አመሳው። ትክክል መሆኑን አረጋገጠና ወሰነ ሕይወቱን ሊሰጥ ለእስልምና። ከዕለታት አንድ ቀን በድንገት ሳያስብ የአላህ መላእክተኛ መጥተው ወደ የስሪብ የነቢዩን መምጣት አንዱ ይለፍፋል። ሰው ወሬ ለመስማት ይሮጣል ይጋፋል። ሁሰይን ተምር ዛፍ ላይ ሥራ እየሠራ የለፋፊውን ድምፅ መልእክት አጣራ። በቅጽበት ከዛፉ ምድር ላይ ደረሰ። አላሁ አክበር ሲል ጮኸ ወደሰ። አክስቱ ስትሰማው በጣም ረገመችው። ሙሴ የመጣረከው ብላ ሰደበችው። አክስቴ አትሳሳች ባላ ስምላለው የሙሴ ወንድም ነው እውነት ልሻለሁ። የእስላምን ሃይማኖት የሚያራምድ ሰው ነው እንደ ሙሴ ሁሉ አላህ ነው የላከው ብሎ ገለጸላት አክስቱን ቆይታ። ለመሆኑ ይህ ሰው ከታላቁ ጌታ መልእክቱን ደምዳቤ ሆኖ የሚመጣው ስትል የነበረው ነቢዩ እሱ ነው። ስትጠይቀው ጥሏት ከነፈ በረረ። ሕዝብ መሃል ገባ እየገፈተረ። ነቢዩን ለማግኘት ተሽሎክልኮ ገብቶ ማዳመጥ ጀመረ በጣም ተጠግቶ። ሰላምን አስፋፉ፣ ምግብን አካፍሉ፣ ለእንቅልፍ እጅ አትስጡ፣ ስገዱ አመስግኑ እያሉ ነቢዩ ቆመው ሲያስተምሩ አንድ ኃይል ሲገባ ዘልቆ በደም ስሩ። ታወቀው ደስ አለው አፉ ተላቀቀ። ከአላህ ሌላ አምላክ እንደሌለ አወቀ። ሙሐመድን ባሪያው እንደሆነ አውቄ እመሰክራለሁ ከፊቱ ወድቄ ብሎ መሰከረ። ከቶ አላመነታ። ስምህ ማን ነው አሉት ነቢዩን በአፍታ። እኔ ሁሰይን ሰይለም እባላለሁ። ሲመልስላቸው እኔ አብደላህ ብን ሰላም ብያለሁ ብለው በአዲስ ነቢዩ ሲጠሩት ይሁንልኝ ያለ ስያሜውን ወዶት ሚስትና ልጆቹን ለቤተሰቦቹ የእስልምናን እምነት ከነበረዎቹ አክስቱንም ጭምር አስተምሮ እስላሙኑ ከአይሁድ ተደብቀው በህቡ አመኑ። አንድ ቀን ሄደና ከነቢዩ ዘንድ እንዲያጫውታቸው ብዙ ስለ አይሁድ በጣም የዋሻሉ፣ ሰው ያዋርዳሉ፣ ትምክተኞች ናቸው ይወነጅላሉ። ከአይሁድ ትላልቆች ምሁራኖች ጋር እርሶ እንዲወያዩ በተራ በተራ እፈልግ ነበረ። እርሶ ካመኑበት የኔን እስላም መሆን አውቀው ሳይደርሱበት ተደብቄ ልኮይ ከእርሶ አንድ ክፍል ስለ እስልምና ያስተምሯቸው በቃል ሲያበዙ ክርክር እኛ እናምኑም ሲሎት ጠይቋቸው ድንገት ስለ እኔ ማንነት ብሎ ያቀደውን ነቢዩን ጠየቀ።
እሻሉት ተስማሙ ሐሳቡ ጸደቀ ሁሴን ተደብቆ ከአንድ ክፍል ውስጥ ነብዩ ከአይሁዶች ክርክሩ ሲቀልጥ ድንገት ጠየቋቸው ገቡና በጣልቃ አልሁሴንን የሚያውቅ ያውጋኝና ይብቃ ሁሉም በአንድ ድምፅ መምህራችን ነው የመምህራችን ልጅ ሃይማኖት አዋቂ ለሕዝቡ የሚበጅ እያሉ አሞካሹት ከፍ ከፍ አድርገው ነቢዩም ጠየቁ ወዲያው አከታትለው የትልቅ ሰዋችሁ እስላምን ቢቀበል የእናንተ ውሳኔ እንደምን ይሆናል ከቶ ያረገውም አምላክ የማይበለው ክብሩን የሚነካ ለሱ ትልቅ ሞት ነው በማለት ታምሰው ሲያወቁ ሲንጫጩ ገሚሱ በፍርሃት በጭንቀት ሲቆጩ አልሁሴን ብቅ አለ ከተደበቀበት የነሱ መምህር እጅግ የሚያምኑበት በድፍረት አላቸው አላህን እወቁ በአምላክ ስም እምላለሁ በውሳኔያችሁ ላይ በጣም ተጠንቀቁ ነቢዩ ሙሐመድ የአላህ መላእክተኛ መሆኑን አትክዱም ተጽፏል በኛ ሲላቸው ረገሙት በጣም ተበሳጩ አይሁዶች ተናደው ፀጉራቸውን ነጩ አብደላህ ብን ሰላም በእስልምና ጸና ከነቢዩ ጋር ብዙ አብሮ ሰራ በእስልምና ፍቅር በእጅጉ ተጠምዶ በአላህ መላእክተኛ ታምኖና ተወዶ ውሎውና ዳሩን መስጊድ አደረገ አስተማረ ብዙ አበካ አሳደገ ዕድሜውን በጸሎት በኢባዳ የገፋ በእጅ ከጨበጡት የጀነትን ተስፋ አብደላህን ምሳሌ አርገው አስተምረዋል ነቢዩ እንዳርአያ ሲያነሱት ኖረዋል ልዩ ሰዋብ ነበር የቆመ ለዲኑ የአላህ ጽኑ አገልጋይ እስከ ሕልፈተ ቀኑ የአላህ ጽኑ አገልጋይ እስከ ሕልፈተ ቀኑ የሶሃቦች ታሪክ እንደማር ይጥማል አጀብ አሰኝቶ ይደንቃል ይገርማል ጫማ አልነበራቸው ለእግራቸው መሄጃ ግፋ ቢል ሰይፍ እንጂ የላቸው ጠመንጃ አይሮፕላን የለ መኪና ለመንገድ በግራ አቆራርጦ ብዙ ረቆ መሄድ ረሃብና ጥሙን መከራውን ችለው ከጦርነት እሳት ተማግደው ተቃጥለው እንደያመጣቱ ወድቀውና ጥለው እየተረዳዳ ያለው ሰው ለሌለው እየተረዳዳ ላለው ሰው ለሌለው የእስልምናን እምነት አውርሰውን ነበር ባስበው ገረመኝ እኔ ራሴ ነገር ካንተ ምን ጎደለ ያአላህ ያአላህ እስኪ ልቡን ሰጠኝ አንተ ትችላለህ ጸባብራጅ አድርገኝ አልሁን ነገር ሰሪ ብርቱ ሙስሊም ልሁን የሰላም ተጠሪ በተጋጋመ እሳት ውሃ የሚከልስ በጥፊ ሲመታ ቀና የሚመልስ ደግሞ ካፈራው ላይ አካፍሎ የሚያበላ የእምነት መዋቅሪያ ማገርና ባላ የብረት ምሰሶ አድርገኝ ለዲኔ አላህ ጉልበት ሁነኝ ደካማ ነኝ እኔ የተከፋን አጽናኝ ተማሚን ጠያቂ የተገፋ አማላጭ ጸበኛ አስታራቂ የአንድ ቀን አይደለም የአንድ ዓመት አይደለም እስከ ዑምሬ ፍጻሜ እስካልፍ ከዚህ ዓለም ልሁን አገልጋዬ የአላህ ፍጹም ባሪያ ከእጄማ የለየኝ መስገጃ መቁጠሪያ ትንሽ እውቀት ጋተኝ ከጥበብ ጅረት በአንተ እጅ ነውና እልፈትና ሽረት የሶሃብን ትዕግሥት ከፊል እኩሌታ የጽናታቸውን አንዲቱን ጠብታ ከእውቀት ጥበባቸው እየቆነጠረ እኔንም ባደለኝ አላህ ምን ነበረ አልሐምዱሊላህ ላሳሰበኝ ጀምሬ እስከጨርስ ብርታቱን ለሰጠኝ የተቀሩትንም የሌሎቹን ሶሃብ በአላህ እርዳታ ሰርቼ እስከማቀር ይህን ላዳመጠ ሰላም ይስፈንበት ሳያጓድልብን ዕድሜና ጤንነት اللهم صل على محمد وعلى أهله وصحبه أجمعين ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር በሂጃብሽ ኩሪ
በእስልምና ደጌ በእስልምና ኑሬ የአላህን ትእዛዝ ሳትጠራጠሪ በተቅዋ ተሞልተሽ ለነፍስሽ ድሪ ቀኑ አይታወቅም ያንዬ ጥሪ በሂጃብሽ ነፃ ሆኝ በእምነትሽ ጠንክሪ የብረት ጋሻ ነው ሂጃብሽ መከታ የተቅዋሽ መለኪያ የሚያሳጣሽ ቦታ ሀያ ምልክት ነው የዓይን አፋርነት በራስ የመተመን የጠንካራነት የትህትናሽን የታዛዥነትሽን አጉልቶ የሚያሳይ የዲን ጽናትሽን እቴ ሂጃብሽ ነው የሀያትሽ አርማ ነፃ የሚያወጣሽ በየውመል ቂያማ ሂጃብ ወደ ጀነት መውጫ መሰላል ወደ አላህ ጎዳና በራሱ ይመራል ሂጃብ ደግነት ነው የውስጥሽ ውበት ምሽግ ነው ከጥቃት የምትድኝበት ልብ አድርገሽ ስሚ ይህንን ምሳሌ አንድም ሁለትም ነው ጨውና ሞሌ ንጹሕ ያልሆነ ምግብ ክፍት ያደረ በልቶ ልምሾ ሆነ ታሞ በደዌ ተመቶ ኡዙር ተዛመተ ለሌላም ተረፈ ባበደ ውሻ እንደተለከፈ መድኃኒት ነበረ አዋቂ ጠፋ እንጂ ከሞት የሚያድነው ይህን ያደም ልጅ ምግቡም አንቺ ነሽ ጽዳቱ ሂጃብ በሽታው ዝሙት ነው የገላሽ ሰበብ ህመምተኛው ዚና የተዳፈረሽ ውሻውን ኃጢአት ነው ሸይጧን አመጣሽ መድኃኒቱም ቶባ ጠንካራ ንሳ ሞትም ጀሃነም ነው የእሳትዋ አንቺ ሂጃብ ለብሰሽ አምረሽ ስትገኝ ራስሽም ሌላም ሰው እንዳዳንሽ መኝ በቁርአኑም ትእዛዝ ባስተምሮተ ነቢ ምንዳሽም እጥፍ ነው አላህ ፊት ስትቀርቢ አስበልጦ ፈጥሮሽ ከወርቅና ገንዘብ እንዲወድሽ አርጎ የወንዶች ልጆች ቀልብ ላንቺ የተሰጠ ኩራትሽ ነው ሂጃብ ሕግ ማስቀመጡ ስርዓትና ገደብ በእጅጉ ይገርማል የአላህ ሥራ ጥበብ በሸትነት ያልቃል አጥር የለው እርሻ አላፊ አግዳሚ አምሮት መውጫ ቅምሻ ሰብሉ ተሰብስቦ ሳይገባው ደማ የአውሬ መፈንጫ ይሆናል ባድማ እሸቷም አንቺ ነሽ አድሮም ሂጃብሽ አውሬው የተመኘሽ ባይኑ የቃኘሽ አውድማው ሚዛን ነው የፍርድ ቀለታ ማናለ የሚመርጥ በእሳት ጨዋታ የብረት በር ነው ሂጃብ ለሴት ልጅ የመከበሪያዋ አይሸሪ አዋጅ የመከበሪያዋ አይሻሪ አዋጅ ቤትን ክፍት አድርገው ሌባ ቢዘርፋቸው ሐዘን ነው ጸጸት ነው ንዴት ነው ትርፋቸው ሂጃብ ስርዓት አለው ስላለባበሶ በቁርአን በሐዲስ ብዙ የተወሱ አካል የማያሳይ ቅርጽ የማያጎላ ያልተብለጨለጨ ለማሳመር ገላ ያላሸበረቀ ቀለሙ ያልጎላ ለዓይን እንዳይጋለጥ ገላ በጠቅላላ መሸፈን አለበት እንደ አላህ ትእዛዝ ሂጃብ ያነጻሻል ከሚመጣው መዘዝ የወንድ ልብስ መልበስ ልታይ ማለት ኩራትና ዝና ጉራ ከታየባት መንገዱን ስታለች ሀያ ከጎደላት ጌጥ ቀለማ ቀለም ሽቶ በመቀባት ይዳርጋልና ለከፋ ጥፋት ይዳርጋልና ለከፋ ጥፋት ካቻ የለሽው አላህ የተሰጠው ትእዛዝ ዘላለማዊ ቃል አይጠፋ አይደለስ ከሚተናኮላት ከደፋሪ እንድትርቅ መከናነቢያዋን በላይዋ እንድትለቅ ታዘዋል ነብዩ በውል እንዲያስተምሩ ከጃሊ ያላከው ብርሃን እንዲያበሩ አደምና ሐዋን ልብሳቸውን ገፎ ሸይጣን በተንኮሉ ቀድሞ አሸንፎ
ከጀነት መካከል እንዳስባረራቸው በእኛም ላይ እንዳይሆን ነቢና አሳያቸው። እንግዲህ ሂጃብሽ የነፍስሽ መዳኛ የሚከላከልሽ ከርጉም አመፀኛ የነፃነት አዋጅ ከስራት የመውጫ የአማኝነት አርማ ሀያ መገለጫ በራስ መተማመን የጠንካራ ምግባር የደግነት መንገድ የጀነት መግቢያ በር አጥፍቶ ከመጥፋት ነዶ ከመቃጠል ሂጃብ ማረስረሻ ነው የራህመቱ ጠል የሰውን ልጅ ድክመት የሚያውቀው ፈጣሪ ፍጹም ይቅር ባይ ነው ከልቡ መሃሪ ጸጸት ያነደደው ፍርሃት የተሰማው ስህተቱን አምኖ ይቅር በለኝ ላለው መግፊራው ሰፊ ነው ምንዳውም ታላቅ ነው መግፊራው ሰፊ ነው ምንዳውም ታላቅ ነው። ገበሬው ዘራ በደጋ በቆላ በአንድ ወገን በቆሎ በአንድ ወገን ማሽላ ተጋለጠ ለወፍ ማሽላው ተበላ ልባስ ስለሌለው ተገኝቶ ባውላላ ማሽላው ተብርጅ ነው እርቃን ያለው ገላ በቆሎው ባለ ሂጃብ በኢማን የተሞላ ለጀነት ያለመ የኋላ የኋላ የአላህን ትእዛዝ ፈቃድ እንዳሟላ ሴትን የሚያሳስብ የሚያስጨንቃት የውበቷ ጉዳይ የፈተናት ከአላህ ትእዛዝ ጋር የሚያሟግታት ይህን በማስመልከት ቁርአን እንዲህ ብሏል። አላህ በእናንተ ላይ ገሩን ነገር ይሻል ችግር ሊገጥማችሁ አይሻም ጨርሶ ይጠብቃችኋል ከክፉታ ደርሶ ለሴት ልጅ መኳኳል ማማርና ማጌጥ ከባሏ ፊት ስትቀርብ እንድትገባ አይን ውስጥ በትክክለኛው በተገቢው ቦታ ውበቷን ብታሳይ ፈቅዶላታል ጌታ። እንደተጠቀሰው በሱረቱል ኑር ውስጥ መታየት ያለበት የሴት ልጅ ጌጣጌጥ ለባሏ ብቻ ነው ያለማወላዳት መማርና መዋብ መታየት ያለባት የመታዘዝ አጅር የመገዛት ምንዳ በቁርአን ተጠቅሷል በማያወላዳ ከነቢያትና ከጻድቃን ሰማዕታት ከመልካሞቹ ጋር ሆነው በአንድነት ያማረውን ዋጋ እንደሚቀበሉ የአላህ ዋዕድ አለ በማይሻር ቃሉ። የታማኝ ሰውነት የታዛዥነትሽ በራስ የመመካት የበላይነትሽ ሂጃብ መልካምነት ደግሞም የነፃነትሽ የብረት ጋሻ ነው ችግር መመከቻ። እንግዲህ እህቴ ጠንክረሽ ተማሪ የአላህ ቃሉ ይግዛሽ በሂጃብ መሪ የአላህ ቃሉ ይግዛሽ በሂጃብ መሪ። ሂጃብ ውበትሽ ነው ሂጃብ ጥንካሬ ጣፋጭ እስልምና የእምነትሽ ፍሬ መጋገጥ ቢበዛ ወርቅ ቢኮለኮል እንደ ግመል ሻኛ ፀጉርሽ ቢቆለል ገላ ተብርሽ ሆኖ የሰው ዓይን ቢያማልል ነውና ባንዴ ሁለት ነፍስ መግደል። እቴ በሂጃብሽ ነፃ ሁኚ ከበደል እንግዲህ በቀል ከንቱ ያለፈ ጊዜ ለአላህ ተገዢ በጸጸት ትካዜ ያለፈ ስህተቴን ተጸይፌዋለሁ ሕገ እስልምናን ተቀብዬዋለሁ አላህን ከልቤ ይቅርታ እላለሁ ሙሐመድን ባሪያው መሆኑን አምናለሁ ዘወትር ለሂጃቤን እሰጣለሁ ዋጋ አምኜ ከጌታ የተሰጠኝ ጸጋ አምኜ ከጌታ የተሰጠኝ ዜጋ የሸይጣን መሳሪያ ዝሙትን ልዋጋ በዱዓ በቂርአት ልሆን መሸነጋ ብለሽ ቃል ግቢና በጸጸት ለምኝ
በሂጃብ ተውበሽ ሰላምሽን አግኜ በሂጃብ ተውበሽ ሰላምሽን አግኜ በሂጃብ ተውበሽ ሰላምሽን አግኜ በሂጃብ ተውበሽ ሰላምሽን አግኜ ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር አብደላው ዘይፋ ቆራት ሶሃብ ጀና ዝክሩን ዋጭር ላቅረብ ከፈጸመው ዝና አንድ ቀን ነብዩ ሶሃቦችን ጠሩ ግዳጅ ሊሰጧቸው በጥልቀት መከሩ በአላህ ዝም ጀምረው እያመሰገኑ ንግግር ጀምሮ እናንተ ሶሃቦቼ አድምጡኝ በእርጋታ እንደ እስራኤሎቹ ከመርየም ልጅ ኢሳ እንደተጣሉት የማታ የማታ እንዳትጣሉኝ ነው ፍርሃቴ ስጋቴ ከበድ ስለሚል ያሁኑ ምኞቴ እቅድ ፍላጎቴ ሶሃቦችም አሉ የአላህ መልእክተኛ አይጠራጠሩን ይልቅ ቶሎ ብለው ግዳጁን ይንገሩን ነቢዩም ስድስቱን ሶሃቦች መረጡ ለአረብና ለውጭ ታላላቅ ነገሥታት ደብዳቤ እንዲሰጡ ከነዚህ መካከል አብደላው ዘይፋ አንዱ የተመረጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው አብደላው ዘይፋ ግመል አዘጋጅቶ ሚስትና ልጆቹን ሄደ ተሰናብቶ የፋርስን በረሃ ተራራ ሸለቆ እያቆራረጠ ሄደ ከአገር ርቆ ከንጉሡ ግቢ ዘቦቹን አገኘ መልእክት እንደያዘ ነገራቸውና ቶሎ እንዲያገናኙት ለመነ ተመኘ የፋርስ ኃያል መሪ በተሽ ኮተኮተ ካባ አምሮ ሸልሎ አብደላው ዘይፋን ምናኛ ባላገር ያረብ ዘላን መስሎ ፊት ለፊት ተያዩ አብደላ አልፈራም በመናኛ ልብሱ አንገቱን አልደፋም እስላም ያለበሰው ክብር አደንድኖት በራሱ ተመካ ጥንካሬ ሆኖት አንድ ወታደር መጣ ደብዳቤ ሊቀበል አብደላ ተቃውሞ ለንጉሡ በእጁ ካልሆነ እምቢ ቢልም ንጉሡ ፈቅዶለት ቀርቦ በእጁ ሰጠው አልቆየም ከፊቱ ፖስታውን ቀደደው ደብዳቤውን ማንበብ ገና እንደጀመረ ፊቱ በብስጭት ወየበ ጠቆረ ጦማሩ ሲነበብ በአላህ ስም ጀምሮ ከአላህ መላእክተኛ የሚል ሐረግ ሰፍሮ ለአላህ የተገዛ ሰላም ይስፈንበት የሚለውን ሲያነብ ቁጣው አይሎበት ኢየሱስም በቅድሚያ ባለመጠቀሱ ከንዴቱ ብዛት ተንቀጫግጮ ጥርሱ ባሪያዬ ነበር እንዴት ቢደፍሬ ነው እያለ ደነፋ ማንጎበዝ ያዘው ንዴቱ በረታ ሲቃ ተናነቀው ወረቀቱን ቀዶ ቦጫጨቀ ጣለው የነቢ ደብዳቤ እንዲህ ሲሆን አይቶ አብደላ ተመኘ ሞትም ቢሆን ከቶ ግመሉ ላይ ወጣ ጉዞውን ቀጠለ ጨርቄን ማቄን ሳይል እየተቻኮለ ንጉሥ ኪስራ ነካ ንዴቱ አለፈና ይዛችሁ አምጡልኝ የታለ ያ ጀግና ብሎ ቢያስፈልገው አብደላ አልተገኘ ኪስራ ይዞ ሊያስረው ከልቦ ተመኘ አብደላ አመለጠ ደርሶ ነብዩ ዘንድ ሁሉን አስረዳቸው ዘርዝሮ አንድ ባንድ አላህ የሱን ስልጣን ይቦጫጭቀው ብለው ነብዩ አዘኑ በአድራጎቱ በግነው
ኪስራ አላረፈም ነደደ አበደ ለየመን ወኪሉ መልእክት ሰደደ በሂጃዝ ብቅ ያለው ሰው ተይዞ ይምጣ ዋጋውን እንዲያገኝ በእጄ እንዲቀጣ የየመኑ በዛን ወታደሮች ልኮ ነብዩን ለመያዝ ትእዛዙን አስታኮ መልእክቱን የያዙ ወታደሮች ደርሰው ነብዩ ያሉበትን መርጀው አስሰው መዲና አገኟቸው ትእዛዙን አስረዱ ወደ ንጉሥ ኪስራ አብረው እንዲሄዱ ነብዩም ሳቃሉ ነገሩ ገብቷቸው ነገ እንገናኝ ዛሬ ደሩ አሏቸው ታዛዥ ወታደሮች በማግስቱ መጡ ጠየቋቸው ዳግም እጆን ለኪስራ ይስጡ ነብዩም አሏቸው በአጽንኦት አበክረው ከዛሬ ጀምሮ ገዳይ የነበረው ኪስራ በሕይወት የለም በአላህ ፈቃድ ሞቷል በምትኩ ልጁ ሸሪዋይ ነግሷል ሄዳችሁ ንገሩት ለየመኑ በዛን የአላህን ማንነት የዳኝነት ሚዛን ነብዩ የሚሉት ነገሩ ገርሟቸው መልእክተኞቹ ግራ የገባቸው በማስረገጥ ስሜት ማመን ተስኗቸው ድጋሚ ጠየቁ ነቢ ማስረዷቸው መልእክተኞች ሄዱ ለበዛን ነገሩ እሱም ወዲያው ላከ ሄደው እንዲያጣሩ እውነት ነው ንጉሡ ኪስራ ሞቷል በቃ አላህ ፍርዱን ሰጥቷል ለዚያ ሞተ አለቃ በዛን ሳቅማማ ወዲያው ሙስሊም ሆነ ድፍን ፋርስ እንዳለ ሰለማመነ ከሂጅራ በኋላ በ19 ዓመት ጨቋኝ በዘንታይን ለሞጋት ሲዘመት አብደላው ዘይፋ ዘማች ነበር ታጥቆ ተማረከ እንጂ በጠላት እጅ ወድቆ በዘንታይን አዟል ካለ እስላም ምርኮ ቅጣቱን እንዲያገኝ ወደሱ ተልኮ አብደላው ዘይፋ ተይዞ ቀረበ እየተንገላታ እየተደበደበ ቤዘንታይን በምጸት አብደላን ጠየቀው እስላምን ብትክድ ለቀሃለሁ አለው ምን ሲደረግ አለ አብደላ በቆጣ ዲኔን አልለውጥም የመጣው ቢመጣ ገለሃለሁ አለው ንጉሡ በተራው አብደላ ባሰበት ቅንጣትም ሳይፈራው አብደላ ባሰበት ቅንጣትም ሳይፈራው በመስቀል ላይ ሰግሎ ግራ ቀኝ ወጠረው ጦር አስወረወረ በሳት አስፈራራው እስላምን ካልካደ ጨርሶ ላይ ምረው ሙስሊሙ አብደላ አምርሮ ጨከነ እንዳራስ ነብር ማን ደፍሮኝ ባይሆነ ንጉሡ አስቦ የሚያደርገው ቢያጣ ከሙስሊም ምርኮኞች ሁለቱን አስመጣ ትልቅ ጋን አስጥዶ በዘይት የተሞላ ከሚፍለቀለቀው በእጅጉ ከፈላ አንደኛውን ምርኮ ጨምሩት አላቸው አቤት የአላህ ሥራ ያጨካከናቸው ከተቱት ከዘይቱ ከተፍለቀለቀው አጥንትና ስጋው ባፍታ ተላቀው ተንሳፈፈ ወጣ ከዘይቱ በላይ እስላምን አትክድም ይህንንም ስታይ አለና ንጉሡ አይኑን አስተዋለ አብደላ ግን ባሰ ቆረጠ ጀገነ የሙስሊም ምርኮኛው አሟሟት ዘግንኖት እምባው ዘርግፍ አለ ሳያስብ አምልጦት እምባው ዘርግፍ አለ ሳያስብ አምልጦት ደስ አለው ንጉሡ ተስፋ ቆርጧል ብሎ እስላምን ካዳለው ያዘነለት መስሎ አሻፈረኝ ያለ አብደላ መራሩ እያንገበገበው ሙስሊም መደፈሩ እስላምን አልክድም በማለት መለሰ ሲቃ እያልነከው እሱ እየታመሰ ንጉሡ እያሾፈ ለምን ታለቅሳለ እስላምን ብትክድ ነጻ ትወጣለ ቢለው መለሰለት አብደላ በመጸት ያለ አንዳች ፍርሃት ያለ ምንም ጸጸት ያስለቀሰኝ ነገር ይህን ስቃይ ስቀበል አንድ ነፍስ ባልኖረኝ እስላምን በወክል ሁሉም በአንድነት እንደዚህ ቢከከል የጀነት ይሆናል ያብባል ይጸርጋል ስልተመኘው እንጂ አይደለም ፈርቼ ለነቢ ታምኜ ለአላህ ተገዝቼ ብሎ የእምነቱን ጽናት ዘርዝሮ ቢያስረዳው ንጉሡ ተረታ ወኔው ራደ ከዳው ንጉሡ ተረታ ወኔው ራደ ከዳው ድፍረቱን ጽናቱን በጣም አደነቀ ድርጊቱ አሳፈረው ፈራ ተጨነቀ ሐሳቡን ሰብስቦ እንዲህ ሲል ጠየቀው
በጎ ምላሽ ስጠኝ ለምትጠየቀው ነፃ እንድለቅ ጭንቅላቴን ሳመኝ በማለት ቀረበው እንደ ሕፃን ለማኝ አወጣ ወረደ ብዙ አሰላሰለ ይህን የአላህ ጠላት እንዴት ልሳም አለ ይህን በማድረግ የአላህ አይዘንብኝ ጭንቅላቱን ስሜ ወንድሞችን ባገኝ አብደላህም አለው ልቡን አደንድኖ ሌሎችም ምርኮኞች እንደኔው አንድ ሆኖ ከለቀቅልኝ ነው የምስምህ እኔ እስከዚህ ድረስ ነው የቆምኩት ለዲኔ ንጉሡም ተስማማ እስረኞቹን ፈታ ጭንቅላቱን ሳመው አብደላህ በደስታ ሐሳቡ ተሟላ በመጨረሻ ረታ ምስጋና ቀረበ ለብቸኛው ጌታ አብደላህ ተለቆ ከስር እንደወጣ ወደ ዑመር ኢብን አልኸጣብ ዘንድ መጣ የሆነውን ሁሉ ዘርዝሮ አወጋቸው ምርኮኞቹን ሲያዩ ደስታ አስከዋቸው እንዲህ አሉ ጮክ ብለው ከፊቱ በመቆም እያንዳንዱ ሙስሊም የአብደላህን ራስ ይሳም እኔ ልጀምረው ብለው ራሱን ሳሙት ስለ ጀግንነቱ ምን ሲሸልሙት የማይቻለውን ችለው ያሳለፉት በደንብ አጥንታቸው መከራ የገፉት የድፍረታቸው ልክ የሌለው ዳርቻ ጽናት ምግባራቸው የጠፋለታቻ ለዚህ ዓለም ሳይሆን ለጀነት የኖሩ ስንሰማ ስናነብ ጥንት እንደነበሩ በዋዛ አልጸናም በዋዛ አልመጣም የሙስሊም ጥልቀቱ የእስልምና ጣም ከእሳት ያወጣል ከተፍለቀለቀው የአላህ ቸርነቱን ብርታቱን ላወቀው የአላህ ቸርነቱን ብርታቱን ላወቀው ነጋ መሸም ያዩት ፊቱን የለመዱት እንዳጸዳ አበባ ላይን እንዳጸደቁት ጥሪውን አድምጦ ፈጥኖ የሚል አቤት የሕይወት ተጋሪ ነው ጎረቤት ለየቲም ለሚስኪን ለቅርቡ ጎረቤት እርዱ መልካም አርጎ ሁሌም ድረሱለት እኔ ቀናኢ ነኝ አታምጥብ ይደባል ከቶ አታጋሩኝ ይለናል የአላህ ቃል በዘር ባይገናኝ በእምነትም ቢለያይ ቁርአኑ ያዘናል ሁሉን እኩል ልናይ የመጨረሻዋን ቀን አማኝ አላህ ሰው ጎረቤቱን ያክብር ይርዳ በተቻለው የሚለውን አስተምሮት እየተዘነጋ ሁሉም ግንቡን አጥሮ በቤቱ ተዘጋ ለጎረቤቱ ሀቅ አልሰጠው ዋጋ አለቀሰ ቁልቋል ካካም ተተክለ ነቢዩ አስተማሩን ስለ ጎረቤት ሀቅ ቢታመም ማስታመም ነውሩን እንድንደብቅ ቢሞት ጀናዛውን በወግ እንድንሸኘው ብድርም ቢጠይቅ እንድናበድረው ዕዳ ቢኖርበት እንድንከፍልለት የሙት ልጅ ቢኖረው እንድንይዝለት እስቲ ልብን በለው የጎረቤትን ሀቅ ጅብሪል ለነቢዩ ሚስጥሩን ሳይደብቅ ሳይታክት አደራ ቆሞ እንደሰጣቸው ሀቁ የወራሽ ሆኖ እስኪሰማቸው አስተምረውን ነበር ባክሯ ደጋግመው ጆሮ አልሰጣል እንጂ እየዘነጋ ነው ጆሮ አልሰጣል እንጂ እየዘነጋ ነው በዙሪያችን ያለው 40 ቤት በሙሉ ጎረቤት ነው ብለው ነቢ እንዳስተዋሉ መረመርኩት ራሴን በህሊና መስተዋት ውስጤ እየጋበዘኝ አፌ ሲወጣ
መረመርኩት ራሴን በህሊና መስተዋት ውስጤ የታዘበኝ አፌ ሲወተውት የምሰራው ሌላ አስተምሮቱ ሌላ እየሳሳሁለት ለዚህ ፈራጅ ክለብ ታሞ አልደረስኩለት የስቃይ ውለታ ተቸክሮ አረዳው መርቼ ዝምታ እኔስ ጥሩ ለበስኩ አድራለሁ ተግቤ ጎረቤቴ ሲሞት በረሃብ አጠገቤ አጥሬን አስረዝሜ ከበላዩ ሰራሁ ነፋስ ከለከልኩት ለሱ አልተጨነኩ የኔ ምግብ ሽታ ሰላም እየነሳው አላህን አማሮ መንገዱን ሳስተው መተዛዘን ጠፋ ሰው ተጨካከነ በጉራ ተሞላ ልቦ ደነደነ ትእዛዙ ተረሳ የጎረቤት ሀቁ ለእኔ ብቻ ለትንሹ ትልቁ ነበር አሰምሮቱ የተሰጠው ለኛ በየውመል ቂያማ ማለት ከሳት ለመዳኛ እንዲህ ነበር ያሉት ነቢዩ ሲያስተምሩ ስለ ጎረቤት ሀቅ እውነቱ ሲመክሩ ራስክን አታግዝፈው አለሁ አለሁ አትበል ዝቅ ብለህ እደር ከታችኛው እኩል ለራስህ እንዲሆን የምትመኘውን ደግሞም ለቤተሰብ ማድረግ የምትሻውን ለሌላውም ማድረግ ሐቁ እንዳያልፍብህ ካንተ ይቅር ምንም ገፍቶ ቢመጣብህ በአንተ ላይ እንዳይደርስ የምትጠላውን ለሌላውም ጥላ አትርገጥ ጥላውን ለሰው ልጅ በሙሉ ደግ ደጉን አስላ ታገኝበታለህ የኋላ የኋላ ለጎረቤት መልካም ሁን የማትጎረብት አዱንያ ከንቱ ነው ጀነት ግን አስፈልጥ አነባለሁ ቃሉን ደግሜ ደግሜ ሲያልፍ እየረሳሁ እንደ ማታ ህልሜ ከበደል አልነሳው ራሴን ስመረምር ትእዛዙን ሳልፈጽም ምንም ለማልፈጥር ግቤን አስፍቼ አቆሸሽኩት ደጁን ሰላምታ ነፈኩ ዘርግቶልኝ እጁን የአላህ የእጁን ሥራ እድፉን ተጸይፌ ራሴን አመጻደኩ ሽቶ ተርከፍክፌ በተግባሬ ርካሽ ሙእሚነኝ ባፌ በራስ ወዳድነት ዙር ተለክፌ ድምፄን ከፍ አድርጌ ነሳው ሰላሙን አጥሩን እየገፋው አባስኩት ህመሙን ገመገምኩት ራሴን በህሊና መዝኜ ለካስ ከልያለሁ መንምኜ መንምኜ እንዲያው የስም ሙስሊም ያብ ብቻ ሆኜ እንዳሳ ጎርጓሪ ዘንዶውን አድኜ መጽደቅ የፈለገ ጀነትን የሻ ሰው ይርዳ ጎረቤቱን ከፍሎ ከሚጎርሰው ክፉ አያድርግበት በክፉ አይመኘው ቢያጠቃው ይታገስ በይቅርታ ይጎብኘው እዝነት ርኅራኄን ፍቅርን ተላብሶ አካፍሎ ያቃምሰው ካለው ላይ አቀንሶ የሚለውን ትእዛዝ የሐዲስ የቁርአን ሕግ በቀሪው ሕይወቴ መመሪያ የባደርግ አልረፈደምና አላበቃም ቀኔ በእምነቴ ይሸፈን የእስካሁን ወርቃኔ የጎረቤቱን ሀቅ አሸንፎ የኖረ የመጨረሻዋን ቀን አምኖ ያደረ ሀቁን አሳልፎ ይቅር ባይ ከሆነ ሙስሊም ማለት ይህ ነው አላህን ያመነ በጎረቤቱ ላይ እምነት ፍቅር ጥሎ ለቤተሰብ ክብር የሚቆም ነው ብሎ ተግባብቶ በጋራ ይኑር ይላል ቃሉ በቁርአን በሐዲስ አንቀጽ በአንቀጽ ውሎ አላፊ ነውና የዚህ ዓለም ደስታ በመጨረሻው ቀን ያዋቀሰለታ ጎድላ ከተገኘች የምግባሬ ሚዛን ሰሚ ዳኛ ያገኝ ዋይታና ሐዘን በእውነተኛው ፈራጅ በአላህ ሲዳኙ የዚህ ዓለም ቀብራራ ያንሳል ከትንኙ አላህ ትእዛዝ ሰጠ ነቢዩ አስተማሩ የጎረቤትን ሀቅ በዝርዝር አብራሩ
ውዴታና እዝነትን ቅን አሳቢነትን ለወንድሙ የሰጠ አያጣም ጀነትን። በመከራው ጊዜ በችግሩ ዕለት ከወንድሙ የቆመ የተጨነቀለት አላህ ብሏልና ቆም ያለው ከጎኑ ንቁ ከእንቅልፋችሁ ከመኝታ ባኑ። የጎረቤትን ሐቅ ሳታድበሰብሱ እንደታዘዝን ሁን በቁርአን በሐዲሱ። ቀልብና ብርታቱን እምነቱን ያድለን የዚህ ዓለም ዱንያ ወረታ ያጣለን። ቀልብና ብርታቱን እምነቱን ያድለን የዚህ ዓለም ዱንያ ወረታ ያጣለን። أحد 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 ልደት ሞት የሌለው መነሻ መድረሻ የማይመረመር እስከ መጨረሻ ሁሉን የፈጠረ በልቡ እንዳሻ ቀጥተኛ አምላክ አጋር የማይሻ ህዋ ምድር ባህር ሙሉ የለሻቻ ረቂቅ እጅግ ታላቅ አሐድ አላህ ብቻ ብሎ የተገዛ አንድ ባሪያ በሻ ልዑል ሆኖ ማየት በስተመጨረሻ እንዴት እንደነበር የቢላል ሕይወቱ ምንኛ ይደንቃል የጽናቱ ውጤቱ። ጥቁሩ ሀበሻ የቢላል እናት ከቤኖሽ ጎሳ ለአንድ ባሪያ ናት። ልጁም እንደ እናቱ ባሪያ ሆኖ ሲኖር አንዳች መብት የሌለው ከመረገጥ በቀር ነገን የማያለም የኡመያ ባሪያ እረኛ የነበር የግመል ያህያ። የአላህ መልእክተኛ የነቢዩ መምጣት ወሬው ተዳረሰ በእያንዳንዱ ቤት በመካ አካባቢ እያነጋገረ የወቅቱ ርዕስ መሆን ተጀመረ። የቁረይሽን ነገር ታላቅነት ንዶ ሙስሊምን ለማንገስ ጣዖታትን አስግዶ መሆኑ የገባቸው የነቢዩ ዓላማ መዶላት ጀመሩ በየቤቱ አድማ። በተለይ ኡመያ ኢብን ኸሊፋ ነበር በቤቱ ሰብስቦ ሴራ የሚያስተባብር። በዚህ ጊዜ ቢላል ብዙ ነገር ሰማ ያመዛዘነ ይህን አጉል አድማ። የአላህ መልእክተኛ ጣዖታችን ንቆ ነቢይ ነኝ ቢልም ራሱን አልቆ እውነተኛ ሰው ነው ውሸት ባፋ አይዞር ታማኝ የታነጸ መልካም ስነ ምግባር። ለሰው ችግር ደራሽ አዛኝ ልብ ያለው ጉድለት የሌለበት ፍጹም ሙሉ ሰው ነው እያሉ ሲያነሱ በአድማቸው መካከል እንደ ዋዛ ይሰማል ጆሮ ሰጥቶ ቢላል። ነቢዩ ተከታይ ከቶ እንዳያገኙ የሚያደርጉበትን መፍትሄ ሲመኙ ቢላል ይገርመዋል የዚህ ሴራ ጥንስስ እንዴት ሁለት ምላስ ይኖራል በአንድ ራስ። ነቢዩ ሙሐመድ ጥሩ እንደሆኑ በውይይታቸው ሁሉም እያመኑ ታዲያ ለምንድነው አድማ ማስፈለጉ እያለ በርጋታ አሰበወጉ። አንድ ቀን ወሰነ ነቢዩ ዘንድ ሄዶ ለእስላም እጁን ሊሰጥ ሌላ ሁሉ ነግዶ። የሐሳቡን ፈጸመ በይፋ ገለጠ ከምንም እስላምን መረጠ። ወሬው ተሰማና የቢላል መስለሙ አሳዳሪው ጌታ የኡመያ ደሙ ፈላ ገነፈለ በእጅጉ ተቆጣ። በሱ ባሪያ መስለም የሆነውን አጣ። በጣም ተናደደ በጣም ተበሳጨ ቢላል በመስለሙ እሱ እየተቆጨ። ቢላልን ሊቀጣ ቃል ገባ እየማለ ፀሐይ ተመልሳ አትጠልቅም እያለ እጅ እግሩን አሰረው ከጋላ ሸዋ ላይ ከደረቱ አስጭኖ ቋጤ ድንጋይ። በጣም ደበደቡት ገረፉት ሲበዛ ጣዖትን እንዲያመልከውን ኖዛ። ቢላል ግን በፍጹም ከአሐድ በስተቀር ካፉ ሌላ አይወጣም እንዴት ብሎ ይናገር።
የቁረይሽ ሹማምንት እጅግ ተናደዱ። ሀፍረት ሆነባቸው ቢላል አካሄዱ። ያለ ርኅራኄ በሳት እያጋሉ ተኮሱት፣ ገረፉት፣ ጣዖት ጥራ እያሉ። ቢላል መለሰ እሺ አይልም አፌ፣ አሐድ ብዬ ልሙት ለአላህ ተሰይፌ። አሐዱን አሐድ አሐዱን አሐድ አሐዱን አሐድ አሐዱን አሐድ ነፍሱን ስቶ እስኪወድቅ ቢቀጠቅጡት አልቻሉም ሐሳቡን ምንም ሊያስለውጡት። በጣም ተበሳጭተው ተስፋ እየቆረጡ ድንገት አቡበከር ከቦታው ላይ መጡ። አምላክ አላህ ነው ስላለ አንድ ሰው እንዲህ ማሰቃየት ምን ይሉት ክፋት ነው? በል ከገዛህበት ክፍያ ጨምሬ ከፍዬ ልውሰደው ገንዘብ ክንቆጥሬ አሉት ለኡመያ ለባሪያ አሳዳሪው፣ ለእስልምናው ጠላት ደመኛ መሰሪው። ኡመያ መለሰ በጣም ጥሩ ግዛኝ፣ በከንቱ ከሚሞት እኔም ገንዘብ ላገኝ። አቡበከር ገዝተው ቢላልን ወሰዱት፣ ወዲያው ነፃነቱን በደስታ አወጁለት። ለአላህ መልእክተኛ ነፃ የመውጣቱን አቡበከር ገልጸው ደስታ ሞላው ቤቱን። በመዲና ስደት አንድ አዛን አድራጊ መኖር ስላለበት ሆኖ አስፈላጊ፣ ዘር ቀለም የማይለይ አድሎ የሌለበት ነፃነት አልባሹ የእስልምና እምነት ከባርነት መዞ ከትቢያ ፈልጎ ቢላልን መረጠው ሙአዝን አድርጎ። የቁረይሾችና የሙስሊም ልዩነት እየከፋ ሄደ ወደ ምድሩ ጦርነት። በሙስሊም ተከታይ በነ ቢላል ዘመድ እልቂትን የሚሻት ፊሳት የሚያነድ ዑቅበት የሚባለው ጨካኝ ሰው አውሬ ኡመያን ሰው መሃል አዋርዶ በወሬ በሙስሊም ሕዝብ ላይ ሰይፉን እንዲያነሳ ወደ ኋላ እንዳይል ለነፍሱ እንዳይሳሳ የግድ አስገደደው ተነሳ ሊዋጋ። ፍልሚያው ተጀመረ የለም እንዳይነጋ። ወጣ ካፎቱ ሰይፍ ተመዘዘ ሰው አንገት ለአንገት እየተያያዘ። ወይ መግደል ወይ መሞት የለው ሌላ ምርጫ። እናት ወዳይገቡ ይጠፋል ማምለጫ። ምድር ቁና ስትሆን የደም ጎርፍ አበላ። የዚህም የዚያም ሲቀር ወድቆ የሰው ገላ። ሰይፍ ላይ ሰይፍ ሲጋጭ አንገት ሲከነጠስ የረጋው አሸዋ አቧራ ሆኖ ሲጤስ። አላሁ አክበር አላህ አላሁ አክበር አላህ አሐድ 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 እያለ ሙስሊሙ በእምነት ፍቅር ሲነድ ያኔ ፊቱ የሚቆም እንደምን ያለውን ነጩ ሰይፍ ሲቀላ አንገት መሬት ሲወርድ። አላሁ አክበር አሐድ ትላንት የቢላል ጦር ዛሬ ግን የሙስሊም የሁሉም መፈክር መሆኑን ያወቀው ኡመያ በብልጠት ሞት ሳይቀድመው እጁን አሰበ ለመስጠት። አብዱራህማን ማርኮት እጁን ይዞ ሲሄድ ፊቱ ተደቀነ በድንገት አንድ ወንድ። ይህ ሰው ቢላል ነበር የትናንቱ ባሪያ። አብዱራህማን ዞር በል ፈቀቅ በል ወዲያ አለ ቢላል ነዶት ሰይፉን አዘጋጅቶ የኡመያን አንገት ለመቀንጠስ ጓግቶ። ተው ቢላል አይሆንም ይሄ ምርኮኛ ነው አለ አብዱራህማን ኡመያን ሊያስትለው። ቢላል ተናደደ እጅግ ተበሳጨ ኡመያን ለመግደል እየተወራጨ። ኤው አብዱራህማን ያልደረቀ ደም ነው የእኔም ያንተም ወንድም በሰይፍ የገደለው። እምልልሃለው ከዳነ ኡመያ ነፃነት አልሻም እኔ ልሁን ባሪያ። ቢላል አጋዥ ጠራ እናንተ ወንድሞቼ የክህደት መሪን ኡመያን አግኝቼ። እሱ ነፃ ይሁን ቢላል ከናንተ ውስጥ እኔ ባሪያ ልሁን አሁን ለሞት ልስጥ። የዲን አጋዦቹ ኡመያን ከበቡ ዘወር አለ አብዱራህማን ራቀ ካጠገቡ። ቢላል ዘለለና በተጠማ ሰይፉ ከተፈው ኡመያን ያንን የሰው ክፉ። አሐዱን አሐድ አሐዱን አሐድ አሐዱን አሐድ አሐዱን አሐድ አላሁ አክበር አሐድ ብሎ ተንጠራራ።
ሰይፉን ከፍ አድርጎ ቢላል ፊት በራ። ከድሉ በኋላ የአላህ መላእክተኛ ቢላልን አቅርበው ልክ እንደ ጓደኛ የተረጋጋና የሰከነ ኑሮ በመልካም መግባባት በእምነቱ ተከብሮ አንተ የጀነት ሰው እስከ መባል ደርሶ በነቢ አንደበት ነበር ተሞግሶ። ከነብዩ ህልፈት በኋላ የነበሩት አቡበከር ሲዲቅ ቢላልን ወደዱት። በሙአዚንነት እንዲዘልቅ ለመኑት። በእምነት በጽናቱ ስለሚመኩበት ቢላል ግን አላቸው የልቡን አውጥቶ በፊ ሰቢልላህ ሊኖር ሁሉን ትቶ። ማቀዱን ገለጸ በታላቅ ተማጽኖ ለአላህ ለማዘር ፍጹም ነፃ ሆኖ። አቡበከር ሲዲቅ ሙአዚንነቱን ይዞ እንዲቀጥል ሞገቱት ቢላልን። ቢላል ግን አምርሮ እንዲህ ተናገረ እርሶ ነፃ ያወጡኝ ለአላህ ከነበረ በቃ ለአላህ ይስጡኝ ይፍቀዱልኝና ለእኔ ከዚህ በላይ ደስታ የለምና። ነፃ ሲያወጣው ለአላህ ብዬ ነው ብለው ፈቀዱለት። ቢላል እንዳስበው በፊ ሰቢልላህ ከዚህ ቀን አንስቶ ኖሮ አለፈ ቢላል ለሙስሊም አብርቶ ኖሮ አለፈ ቢላል ለሙስሊም አብርቶ። ቢላል ያበሻ ወርቅ ያበሻ እንቁ ኩራት መመኪያችን መሆኑን ወቁ። እኛ ያበሻ ልጆች የሙስሊም ቀንድነን ነክተን ተክተን እንቁም አላህ ለሰጠን ዲን። የባርነት ቀንበር ሰንሰለት በጥሶ ሕይወቱን ለአላህ በክብር አግዞ። አሐድ ብሎ ያለፈ የሙስሊሞች አርማ የእኛ በመሆኑ የቢላል ዓላማ። አንድ ሆነን ለአንድነት አንድ እንደነበሩት ሩሃቸውን ሰጥተው ለዓለም እንዳበሩት እንደ ቢላል ጽናት እንቁም ሳናቅማማ ነውና እስልምና ጀነት አድራሽ ማማ። አትቦዝኑ አታክቱ ሙእሚን ከሆናችሁ ምንጊዜም ዘወትር የበላዮች ናችሁ። የረሱልን መንገድ ፈርሳት ለኩ ያዙ ለማይለወጠው ለአላህ ተገዙ። አትቦዝኑ አታክቱ ሙእሚን ከሆናችሁ ምንጊዜም ዘወትር የበላዮች ናችሁ። የረሱልን መንገድ ፈርሳት ለኩ ያዙ ለማይለወጠው ለአላህ ተገዙ ለማይለወጠው ለአላህ ተገዙ። أحد 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 أحد